ሹጣም አልሰደብኩም ማምጣት አለበት እናቱ ዊዝ ጋር ሳደብ ከሆነ ብሎክ ነው ማለት እኔ ስሜታዊ ሆኛለሁ ዛሬ እሱም ምን ለጥፎ ይላል እናቱ ልብዳ አንተ የሹጣህም ልጅ ቡሽቲ ልጅ ደምከችን ሰላም አለን በየከተማ እና ፈርስ አንተ ሹጣም ቦር ወላገር እሱ ሰግሏል ሳደበኝ ነበር እናቱን ልብዳ አማተው 50 ሰው ይዘህ ብትንጫጫ እና ልብቂን ትበዳለህ እያልኩ ነው ፈንደድ ብላ ያን ሹጢ ሉጢ ጉጢ የሆነ አንዴ ነገር አንተ በነገራችን ላይ 150 200 ሰው ይዘህ የምትናገር ሰው አይደለም አይደለ? ለምን እሱን ሌላ ሁለት ወይም ነገ እንድናወራ ያን አጀንዳ ከጎን አድርገህ ለምን እይታችንን እዚህ ጋር ሰርፕራይዝ አናደርግም? ቤታችን ለምን ደመቅመቅ አናደርገውም? እዚህ ጋር ምን እኔ የራሴን ችግር እያወራሁ እይታችን ትላለህ። የምንም ሰርፕራይዝ የለም። ሚድዛ ቤኪ ቤት ሰርፕራይዝ አድርግ። ስነ ስርዓት ያዙ። ምንድነው እዚህ እናታችሁ ከሶ ጄኔራል ምንድነው ከሶ ምንድነው የምትፈልገው? ለምንድነው እኔን ቀድቦ ይናከኝ? ከዛ በኋላ ለምን ቤቱ ላይ ሰቀለኝ? እናቱን ልብደ ይሄ ቡሽቲ ቦርኮ ደቡብ አፍሪካ ላይ ቂጥ ጄኔራል እንደማይነካ አደርጋለሁ። ድጋሚ ከነካው እኔ እቀጣለሁ። በቃ አትሳደብ። ድጋሚ ከነካ የሚባል ነገር የለም ብራዘር። ለነካ ይቅርታ ይጠይቃል። እናቱን ልብዳት እኔ ነኝ ማልመጥ ነው። እናት ትበዳ ዞር ብሎ የሚያይ ሰው የለም። አንተ ቡሽቲ ነህ። ያን የበሰበሳ ቂጥህን ደቡብ አፍሪካ በጥቁር የምትበዳ ጌነ እናትን ልብዳ ያን ፈርስ ፍለጋ ከአዋሳ ሆሳና የምትንከራተት ያን ግም እናትን ሰው ሳታረግ ጂም አነሳለሁ ትላለህ እንደ በእናትም ስለ ብረት ግባ አንተ ሸርቡጣ ልጅ ቆይ እጄ እመጣለሁ። ጄኔራል በእናትህ ሳደ ይዛል እናቱን ልብዳ ማምጣት አለበት። እሺ አምጣ እናቱ እጄ እመጣለሁ። አትሳደ ሊዱ ደግሞ ጠብቅ እናትሽ ትበዳ እምስሽም ይወጣል። እናትሽን ልብዳ ያ የበሰበሳ ባልሽም ያ አዲስ አበባ ሚንከት ጃርድ መሰላ ባልሽንም ሰቅላለሁ። አንቺ ጠብቅ። እሱ ነው ለእኔ የማይመጥነኝ። እናትሽን ልብዳ ከማይመጥን ሰው ጋር አታር ጥናዣም እናትሽ ትበዳ እንጂ 4 ከለር እኮ ነው ያለሽ አንቺ። ከለር ማለት 4 አይነት ፊት እኮ ነው ያለሽ። የበሰበሽ ድንቁሩ ቂጫማን ቦርኮ እናትሽን ልብድ በድምጽ የሚረጪ መሀይብ ጥምፍ ጋር ሄዱ እየነገርኩ ፋክቱን ነው ሰምቼ ያለው ሁሉንም ነገር ሰምቼ በወንድ ድምጽ የምትፈነገሪ ቡሽቲ እናትሽን ልብድ እናትሽን ልብዳ አንተ ባባ የምትባል ጌ እናትህ ትበዳ። ወደድክም ጠለህም በእኔ ስር ትመራለህ። ይህ ፋኖ ምትል አንተን አያድንም። ቂጥህን በፋኖ ሳንጃ ሲጎረግሪ እዛ ጆበርግ ላይ ጎንቦስ ቀና ፈንደድ ብለህ ይቅርታ ትጠይቃለህ። እናትህ ትበዳ። ነገ 2 ቪዲዮ ይሰራል። አንተ ቡሽቴ ልጅ በአንተ ነው 100 ሺህ የሚገባ። ወስኛለሁ በአንተ 100 ሺህ የሚገባ። አንተ ቡሽቴ ልጅ እናትህ ልብዳት ጭቅታም ቡርጎ ባለገር እናትህ ጋር ቤት ፈርስና ሽንፍለት መገባለች። አንተ እዚህ የወድ ዕቃ እየበላ ድንቆሮ ሰውን አስቸገር። እናትህ ድንግል አንተ የሴተኛ ልጅ ያቺ ሸሙጣ እናትህ እኮ ደቡብ ክልል እናትህ ልብዳ ያልኮንድም ሆነ ተወለድኩ እናትህ ልብዳ ተጸልተ ምናምን እንደ ሰው ምን ቡና ተፋልቷል። እናትህ ትበዳ። ያቺ ግን እናትህ ያቺ ቆምጬ እናትህ ትበዳ። ሳትወድ ነው አንተ የወለደችው። አንተ ሹጣም ልጅ እናትህ ልብዳ። ጭቅቅታም ባለገር አስመተኛ ድግምተኛ ድንቆሮ ባለገር ደቡብ አፍሪካ ወንዶችን ያባሸኩ አንተ ነህ። እናትህ ልብዳ ጌነ ቂጥህን እናትህ ልብዳ ሰፋ አርጋ እናትህ ቂጤ ሰፋ ድንቆሮ ማየም እየነገርኩ አንተ ጥናጃ አንድ ኮፒ ሊንኩን አትርሱ ፕሊዝ ኮፒ ሊንክ አድርጉ። ቤኪ ደግሞ ለምንድን ነው የሚደው ለምንድን ነው እዚህ እንትን እያደረገ ነው? ቆይ በእናትህ እኔ ቤኪ ቢዚ ነኝ። እኔ ተው ጌም አትላክ እናቱን ልብዳ። እኔ ይህን እየበደው ነው ቡሽቲ ይሄ ቡሽቲ ልጅ ቆይ ለቤኪ ሌላከው ድጋሚ እናቱን ልብዳት ናብሴ ወየ ዋት እየቀጠቀጥኩ እኮ ነው። ማዱ ቀጠቀጠው ለወድ ይሄን እየቀጠቀጥኩ ነው። ጠግቧል። የቆምጬ ነው ይሻላል። በቃ ሊፑርን እዛ ሊጋል ቢጣ ያ ልትወጪ ነው እንዴ? መጣሁ እኔ መጣሁ
እዚህ አንድ 4,000 ምናምን ሰው አለ። ሄዶ እዛ መጣሁ ደረሳችሁ ጩዌ ጠዋት በቃ እንሰራው ጀምራ የለም እስከ መጨረሻ እንደመድም አለ ቤቷ እስከሚዘጋ የምን ጩዌ እንደመደማችሁ ነው። አንደኛ ቤቱ ብቻ ሳይሆን ቢዝነሷንም እናሰጋለን። እናቷ ድንጋት ይብላ ያ ማይ ብራዘር ምን ሆነ ነው። ስለዚህ እንደዚህ ከኛ ጋር ተስማምተን ሲኖር ነው። እኛ መጥፎ የምናስብ ቢሆን ችግር የለም፣ ግን መጥፎ እስካላሰብን ድረስ ከኛ ጋር ተስማምተን ነው መኖር ያለባት። የተቸገረው እንደዚህ የሚሰር ከሆነ ደካማ አንድ ድርጅት ይዘጋ ተብሏል። እሷ ገስት ላይ ያለ እናስጠይቃል። እንደዚህ የሚባል ይጋለን ይዘጋ። ለምን ድብን ብሎ አይዘጋም? ገስት ላገባ ነው እኔ ነኝ አይደል ያልኩት። ለምን እኔ አታስጠይቀኝም? እቺ እናት ኋላ ቀር ቆምጬ እናታቸውን ልብደ እነዚህ እግዚአብሔር ጠግቧል። ይዛ ሂዱ ገልብጡ በቃ ና እዚህ ቤኪ ጋር ያላችሁት ሁላችሁም ወደዚህ ነው። መልእክት አለኝ እኔ በቃ ገልብጥ ናተን ልብዳ አንተ ቡሽቲው እየመጣ ነው። አንድ ቁጥር ጻፉ። ቡሽቲውን አመጣለሁ የምትሉት አንድ ቁጥር ጻፉ። ይሄን ደቡብ አፍሪካ የወንድ ለወንድ ግንኙነት ነው ምንድን ነው የሚባለው? ተመሳሳይ ጾታ እናትን ልብድ የፈጠርኩ አንተ ሁለታችሁም ፋኖ እንደግፋለን የምትሉት አንተና ቤኪ ፋኖ ባባና ቤኪ ፋኖ እናታችሁ ትበዳ። የደቡብን ህዝብ ያሰደባችሁ ግማታሞች ወንድ ለወንድ የምትሳሳም ደንቆሮ መሀይብ ቅንድሚና ሰርተ ቂጥህን የምትበዳ መሀይብ እየነገርኩ ነው። አንተ ቡሽቲ ልጅ ከደቡብ አፍሪካ እኔ በኤምባሲ በኩል እንድትወጡ አደርጋለሁ። እናትን ልብዳ አንተ ግማታም ጌ እስኪ ታብታብ አድርጉ ቤተሰብ። እናትን ልብዳ የደቡብ አፍሪካ ጌ ነው። ቆርጣችሁ ላኩ። ይሄና ቤኪ ፋኖ የሚባል አለ። ይሄም ባባ ፋኖ ነው የሚሉ ግን የደቡብ ልጅ ናቸው። ቂጣቸው ላይ ቫንዝሊን እየተቀቡ በጥቁር የሚያሾግሩ ደንቆሮ ጌዎች ተመሳሳይ ጾታ ያሉት ቡሽቲዎች ናቸው። እነዚህ አምተልኝ ዩ ኮሚኒቲ እነዚህን መያዝ አለበት። አማን የምርን ነው። አማን ፑሸት አድርግም መያዝ አለበት ኮሚኒቲ እነዚህን። እናቱን ልብዳ ቅንዲ ማሰርቶ ከንፈሬን ቻፕስቲክ ተቀብቶ ደረቱን ሰፋ አድርጎ ፈንደድ ብሎ ቂጡን የሚበዳ ጌ ባባ ነው ደቡብ አፍሪካ። እየነገርኩ ነው። ተይዛል። የትም ንቅንቅ የለም። በእኔ ዘንድ ተይዛል። አምተልኝ ዩ ኮፒ ሊንክ አድርጉ። ቤትን ኮፒ ሊንክ አድርጉ ፕሊዝ። ኮፒ ሊንክ አድርጉ። ሁላችሁም ኮፒ ሊንክ አድርጉ። ኢዝ ተራ በተራ ቶሎ በል። ሁላችሁም ኮፒ ሊንክ ኤቭሪባዲ እናትን ልብዳ። አንድ ገራባ ሚቂል ጆከሪን ያስክና አሁን ደው እሱ ኢትዮጵያ የሚበላ ነገር ይማጣል። እሱም ቂጡን ተናፈው ነው ደዝጊያ ያረቢ ያላ ይሄ ግማታን ፉጋ መረገጥ አለበት። ይሄ ማን ነው? ይሄ ባባ ነው ምናምን የሚባል በማንነቱ ተሸማቆ ፋኖ እያለ ቂጡን የሚበዳ ተመሳሳይ ጾታ ደቡብ አፍሪካ ላይ የሚያካሄደው ይሄ ጌ ቡሽቲ ነው። መያዝ አለበት። ጌ እኮ ነው። ሰላም